ቦታ ከተወካዩ ጋር ሂዱና ልጅቷ ያለችበትን አንድ ነገር ልንገራችሁ። ለሰው ልጅ ተስፋ ነው የሚገለው። ትፈታለች ተብላ የምትቆጥረው ቀን ምን አይነት ህመም እንዳለው የሚያውቀው ነው የሚያውቀው። እቺ ልጅ ትፈቻለች ከተባልና ብሩ ከተከፈለ 1 ዓመት ከ8 ወር አልፎ 2ኛ ዓመቱን ሊጨርስ ነው። በዚህ መሳቀቅ ውስጥ ጭንቀት አለ፣ ህመም አለ፣ ዲፕሬሽን አለ፣ ብዙ ተያያዥ ጉዳዮች አሉ አንድ ሰው ላይ የሚከሰት ማለት ነው። ስለዚህ የሷ የጤንነት ጉዳይም ስለሚያሳስበን ያለችበት ነገር እንደዚህ ነው። የኤምባሲውም ተወካይ እዛም ልጁ ያለውም ተወካይ ከኮሚቴዎቹም አንድ ላይ ሆናችሁ እባካችሁ ልጅቷ ያለችበትን ነገር በዚህ ሳምንት ውስጥ ሂዱና አሳውቁን። እኛም ነገ ተሰብስበን እዚህ ያለውን ነገር ጨርሰን የምንደርስበትን እናሳውቃለን። የበለጠ ደግሞ የምንፈልገው ትክክለኛ ወኪሉን የተወከለው ሰው ምንድነው ሐሳቡና ስሜቱ የሚለውን ነገር መጥቶ እንዲያወራን፣ መምጣት እንኳን ባይችል በስልክ እያናገርከው ፕሮሰሱን ደግሞ ከሱ መስማት እንፈልጋለን። ምክንያቱም እናንተ ኮሚቴዎች ናችሁ፣ አንተ እያስተባበርክ ነው የምትታገለውን ነገር አውቃለሁ። ከማንም በላይ ከኮሚቴዎች ውስጥ ክሎዝሊ የምንነጋገረው ዴይ ቱ ዴይ የምደውለው ለአንተ ነው። ያለውን መረጃ የምትነግረን አንተ ነህ። ከጎናችን ሆነ የምታግዘን አንተ ነህ። አንድም ዳውት የለንም። ስለዚህ ትክክለኛ ወኪል የሆነው ሰውዬ መጥቶ ማውራት በሚችልበት ልክ ያውራ። ምክንያቱም ሙሉ ኃላፊነቱ እሱ ጋር ስላለ ማለት ነው። ሚሆን ከሆነ እሱን እንሰማና እኛም ወስነን ከቤተሰብ ጋር ተያይዞ ሄዶ እዛ ያለውን ጉዳይ ለምን እዛው ኖረን አናድርም? ምንም ነገር ተነስተን መሄድ የምንችልበት ፓስፖርት ነው ያለን፣ ችግር የለውም። ኮሚቴዎቹም በአፋጣኝ ወጥቶላቸው እዚህ ጋር ቤተሰቡን በአፋጣኝ ወጥቶላቸው ኢመርጀንሲ ድጋፍ ደብዳቤ ተጽፎ ከኤምባሲም መንግስት እየተባበረን ያለው እስከዛሬ ተያይዞ መጥቶ ደግሞ ቶሎ ራሳቸው እንዲጨርሱ ማድረግ ይቻላል። ለምን 2 ዓመት ከርሞ እዛው ቤተሰቡ አይጨርስም? የሚፈለገው ልክ እዛው ሆነው እንዲጨርሱ ማድረግ ነው የምንፈልገው። ለዛ ግን የልጅቷን ደህንነት በዚህ 3 ቀን ውስጥ አሳውቁን። እኛም እዚህ ያለውን ሰርተን እናሳውቃለን። ድጋሚ እንገናኛለን። ከአባፍናን ጋር ያለን ነገር ተስፍሽ ቴንክ ዩ። ጥሩ ሐሳብ ነው። እኔ አንድ ሐሳብ ልስጥ፣ ይቅርታ ከተቻለ። እሺ ቴንክ ዩ፣ አመሰግናለሁ። በመጀመሪያ ደረጃ ያው እኔ እንደ ጥያቄ ነው የምጠይቀው። አባፍናን እስካሁን ድረስ ስለምታደርጋቸው ነገሮች በሙሉ ሳላመሰግን ማለፍ አልፈልግም። ከሰፍዩ ንግግር መረዳት እንደቻልኩት ግን ሰፍዩ በወኪሏ ላይ ምንም አይነት እምነት እንደሌለውና ምንም አይነት መረጃ እንዳላገኘ ነው። ምክንያቱም ከሰፍዩ በላይ ለሌላ የሚጨነቅ ሰው የለም። ወንድሟ ነው፣ ስጋ ደሟ ነው። ግልጹን አናውራ ከተባለ አቡአፍናን አንተ እንደ ኮሚቴ ወኪሏ ጋር ኮሚኒኬት አድርጋችሁ ሙሉ ኢንፎርሜሽን ካላችሁ ኦልሞስት 1 ዓመት ከ8 ወር ነው እኛ የምናውቃት። ከዛ በፊት ያለው ፕሮሰስ ተውት። የዛሬ 1 ዓመት ከ8 ወር ጀምሮ እኛ ገንዘብ አሰባስበን ከላክንበት ቀን ጀምሮ እስካሁኗ ሰዓት ድረስ ያለውን ኤቪደንስ መረጃ አላችሁ ወይ? ምክንያቱም አንተ ኮሚቴ ነህ፣ ወኪሏ ጋር አብረህ ስላለ የተከፈለበት ነፃ የተባለችበት የተረከቡበት እያንዳንዱ ነገር በወረቀት ነው። ይሄ መረጃ እጃችሁ ላይ አለ ወይ? ስቲል ነው እስካሁን ያለችበት ድረስ ሌላስ በህይወት አለች ወይ? አንድ ሁለተኛ ጥያቄ፣ እንደሰማሁት ሌላ በጥሩ ሁኔታ ላይ እንዳልሆነች ነው የሰማሁት። ሲጅን ኢንፍራድ የሚባለው ያው እንግዲህ ከቤተሰቧ ፊት የመናገር ትክክል ነው ብዬ አላስብም። ያው ለሞራልም ግን አይምሮዋ ትክክል እንዳልሆነና ከሌሎች እስረኛ ተለይታ እንደታሰረች ነው እንትን የሚሉና አሁን በቅርብ አፕዴት ሲሆን ነገር አለ ወይ? ይሄንን እንድትሰጡ እንፈልጋለሁ። ግን ወሳኙ ጥያቄ እኛ ገንዘብ